የትኛውም አይነት የአንድሮይድ ስልካችሁ በሚሰረቅበት ወይም በሚጠፋ ሰዓት ስልካችሁ ኤግዛክትሊ የትኛው ቦታ ላይ እንዳለ እንዲሁም ደግሞ እዛው ካላችሁበት ሆናችሁ ደግሞ ድምጽ እንዲያሰማ ማድረግ ትችላላችሁ። እንዲሁም ደግሞ አሁንም ከሌላ ቦታ ሆናችሁ እንግዲህ እዛ ያላችሁን ስልካችሁን ፓስወርድ መቀየር ትችላላችሁ። እንዲሁም ደግሞ ብሎ ደግሞ ፋይሉን ጠቅላላ ሪሴት ማድረግም ትችላላችሁ፣ ስልኩ እናንተ ጋር ሳይሆን ማለት ነው። ስለዚህ ምንድነው የምታደርጉት? ፋይንድ ማይ ዲቫይስ ብላችሁ ጉግል ላይ ሰርች ታደርጋላችሁ። ከዛ በኋላ እዛ ላይ በጉግላችሁ ሳይኒን ካደረጋችሁ በኋላ እንግዲህ በዛ ኢሜል በእናንተ ኢሜል ያሉትን ስልኮች እንግዲህ አንድሮይድ ስልኮች ያሳያቸዋል። እዛ ላይ ገብታችሁ እንግዲህ ድምጽ ማስጮህ ትችላላችሁ። እዚሁ አካባቢ ከጠፋ ለምሳሌ ወዲያው ድምጽ እንዲያሰማና ቶሎ እንድታገኙ ማድረግ ትችላላችሁ። ሴኪዩር ማይ ዲቫይስ የሚለው ላይ ስትገቡ ደግሞ እዛ ላይ ፓስወርድ መቀየርና የተለያዩ ነገሮችን ማድረግ ትችላላችሁ። መጨረሻ ላይ ደግሞ ካልሆነም ደግሞ ፋክተሪ ሪሴት ታደርጉታላችሁ። ይህ ማለት ስልኮቻችሁ ላይ ያላችሁ ዳታዎቹ ፋይላችሁ ምናምን እሱም ይጠፋል። ሴኪዩር ማይ ዲቫይስ ላይ እንዲሁ ደግሞ ፓስወርድ ስትቀይሩ ምናምን የተለያዩ አይነት ፔመንት ወይም ደግሞ ዋሌቶች ካሏችሁ እንደዚህ ማስተር ካርድ ወይም ደግሞ የተለያዩ አይነት ባንክ አካውንት ጋር የተገናኙ መረጃዎችን ካለ እነሱን ቶሎ ያጠፋላችኋል ማለት ነው። ቪዲዮ ከጠቀማችሁ እንግዲህ ፎሎ ማድረግ እንዳትረሱ። መልካም ጊዜ